ሰላም ውድ ተመልካቾቼ፣ ዛሬም እንደተለመደው በተለየ ሀሳብ ተገናኝተናል። ውሎ ፕላስ ውሎ ኢዝኳልስቱ ኑሮ በሚል ሀሳብ ዙሪያ ትንሽ 2 ደቂቃዎችን ከኔ ጋር ታሳልፋላችሁ። በሸጣችሁልኝ 2 ወይም 3 ደቂቃዎች የማትከስሩበትን ነገር እንደምሰጣችሁ 100% እርግጠኛ ነኝ። እስከ መጨረሻው ማየታችሁ እንዳትረሱ። አዲስ የሆናችሁት ይህንን ለእናንተ እይታ ቀያሪ ሀሳቦችን ለማቅረብ ሲል የምጥረው ይህንን ቻናል ሰብስክራይብ ብታደርጉ ትልቅ ድጋፍ ነውና ሰብስክራይብ በማድረግ ድጋፋችሁን እንድታሳዩ በአክብሮት እጠይቃችኋለሁ። ቪዲዮን ሲጨርሱ ሀሳብ አስተያየታችሁን ኮሜንት ላይ ጠቃሚ ሆኖ ካገኛችሁት ሌላውንም ሊጠቅም ስለሚችል ሼር ብታደርጉ መልካም ነውና ቀጥታ ወደ ትምህርቱ እንሂድ። በአንድ ታሪክ እንጀምር። አንድ ቀን ዝንብና ንብ እያወሩ በወሬያቸው መሃል ዝንብ ንብን እንዲህ ስትል ጠየቀቻት። ንብ ሆይ ለምንድን ነው የሰው ልጆች እኔን የሚጠሉኝ? ለምንስ ነው የሚጸየፉኝ? ቤታቸው ሲገባ ያባርሩኛል፣ ይገሉኛል። የሚጠጡት ነገር ላይ ከተገኘው ይደፉታል። የሚበሉት ነገር ላይ ካረፍ ያረፍኩበትን ቦታ ያለውን እህል ቆርሶ ይጥሉታል። አንቺን ግን እንደ እኔ አይገፉሽም። እንደውም ቤታቸው ስትገቢ ይንከባከቡሻል። ደግሞ መልካም ነገርን ተስፋ በማድረግ ደስታቸው ይጥፍ ነው። ለምንድን ነው ስትል ዝንብ ንብን ጥያቄዋን አቀረበች። በዚህ ጊዜ ንብ እንዲህ አለቻት፣ ውሎሽ የት ነው ዝንብ ሆይ? ከማን ጋር ነው ጊዜሽን የምታሳልፊው? አለች። እንግዲህ እዚህ ጋር ቆም እንበል። ሰው ጠላን፣ ገፋን፣ ናቀን እያልን እንደ ዝንቧ ጥያቄን አዝለን የምንጓዝ ከሆነ ውሎአችን በደንብ እንይ። መቼም ማንም ጤፍ ዘርቶ ስንዴን አይጠብቅም ወዳጄ። ለዚህም ምንጊዜም ውድቀታችንን ለማረምም ብርታታችንን ለማብዛት ስኬታችንን ለማፍጠን ውሏችንን እንቃኝ። ምክንያቱም ሐሳባችን ስራችንን፣ ስራችን ውጤታችንን፣ ውጤታችን እኛነታችን ይገልጻልና። እስከ መጨረሻው ስላያችሁት ከልብ አድርጌ አመሰግናለሁ። የሸጣችሁልኝ ያህል ትምህርት እንዳቀረብኩ ተስፋ አደርጋለሁ። ሐሳባችሁን ኮሜንት ላይ አድርጉልኝ። እዚህ ጋር ህይወቴን በትልቁ የቀየረው ልምምድ ብዬ የሰራሁት ቪዲዮ አለ፣ እዛ እንገናኝ።